የተከበራችሁ ውድ የፕሮግራማችን ተከታታዮች እንደምን አላችሁ? እንደምን ከረማችሁ? እኔ ደህና ነኝ። ዛሬ ስለ አንድ ርዕሰ ጉዳይ ለመወያየት አንድ እንግዳ ይዤላችሁ ቀርቤያለሁ። እንግዳዬም ዶክተር ፕላኔት ይባላሉ። የጤና ባለሙያ ናቸው። መስመር ላይ ይገኛሉ። በስልክ እንገናኛለን። ሄሎ ዶክተር፣ ወይ ለጥያቄዎች ምላሽ ለመስጠት ፈቃደኛ ስለሆኑ አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። እንግዲህ ዛሬ አብረን የምንወያይበት ርዕሰ ጉዳይ ስለ ፕሪስክሪፕሽን አጻጻፍ ይሆናል። ብዙ ጊዜ ለራሳችንም ሆነ ለሌላ ታካሚ መድኃኒት እንድንገዛ ፕሪስክሪፕሽን ተጽፎ ይሰጠናል። አብዛኛዎቹ አይነበቡም። ብዙ ጊዜ ጥያቄ ይፈጥርብኛል። እኔ ብቻ ሳልሆን ብዙ ሰዎችም ይስማሙበታል። እንዲያውም ሚዲያ ላይም እንደ ችግር ሲነሳ ሰምቻለሁ። እስቲ ለማሳያነት አንድ 4 ፕሪስክሪፕሽኖችን እንደ ናሙና አቅርቤ ያለው እሱን አይተን እንመለሳለን። አራቱ ፕሪስክሪፕሽኖች ለማንበብ የሚያስቸግሩ ናቸው። ለታካሚ የተጻፉ ናቸው፣ ግን ለማንበብ ያስቸግራሉ። ዛሬ እንግዲህ በዚህ ዙሪያ ሰፋ ያለ ውይይት እናደርጋለን ከዶክተር ጋር። እስቲ ዶክተር ከቃሉ እንጀምርና ፕሪስክሪፕሽን ማለት ምን ማለት ነው? ቃሉ እንግዲህ በመሰረቱ ከሁለት ቃላት ማለትም ፕሪ እና ስክሪፕት ከሚሉት የተመሰረተ ሲሆን ፕሪ ማለት ቢፎር እና ስክሪፕት ደግሞ ራይቲንግ ሲሆን ትርጉሙ ደግሞ ለታካሚ መድኃኒት ሳይሰጥ በፊት የሚጻፍ የመድኃኒት ማዘዣ ጽሑፍ ማለት ነው። ዶክተር ይሄን ፕሪስክሪፕሽን ወይ መጻፍ ያለበት አካል ባለሙያ ማን ነው? አላማውስ ለምንድን ነው ፕሪስክሪፕሽን የሚጻፈው? ለምንድን ነው የሚጻፈው ፕሪስክሪፕሽን? ብዙ ጊዜ ፕሪስክሪፕሽን የሚጻፈው በሐኪሞች ወይ ፊዚሺያንስ ሲሆን ጤና መኮንኖች፣ ነርሶች፣ ላቦራቶሪ ባለሙያዎችም ይጽፋሉ። አላማው ደግሞ ቅድም እንዳነሳውልህ ፕሪስክራይበሩ እና ዲስፔንሰሩ ስለታካሚው የሕክምና ጉዳይ የሚግባቡበት ጽሑፍ ነው። ታካሚው ተመርምሮ በሽታው ከታወቀ በኋላ በሽታውን ለማከም እንዲገዛ የታዘዘለትን መድኃኒት ስምና አጠቃቀሙ የተጻፈበት ማዘዣ ነው። ለመሆኑ ዶክተር ፕሪስክሪፕሽን አጻጻፍን አስመልክቶ ስታንዳርድ የሆነ ነገር አለ ወይ? ሁሉም የፕሪስክሪፕሽን ጻፊዎች ወይ ፕሪስክሪፕሽን የሚጽፉ ባለሙያዎች በዚህ አይነት ስታንዳርድ መጻፍ አለባቸው ተብሎ የተቀመጠ ስታንዳርድ አለ ወይ? የፕሪስክሪፕሽን አጻጻፍ ከሀገር ወደ ሀገር ይለያያል። ተመሳሳይነት ላይኖረው ይችላል። ነገር ግን አንድ የሚያመሳስላቸው ነገር አለ። ሁሉም ፕሪስክሪፕሽን የሚጽፉ ባለሙያዎች የግድ መጠበቅ ማከናወን ያለባቸው አንድ ነገር አለ፣ የትም ሀገር ይሁን። እሱ ምንድነው? ፕሪስክሪፕሽን ሲጻፍ ግልጽና ማንም የተማረ ሰው ማንበብ እንዲችል ተደርጎ መጻፍ አለበት። ካልሆነ ግን የሕክምና ስህተት እንዲፈጠር ምክንያት ሊሆን ይችላል። በተጨማሪ የፕሪስክሪፕሽን ወረቀት ላይ በፕሪስክራይበሩ መጻፍ ወይ መሞላት ያለባቸው የፕሪስክራይበሩን መረጃ የሚጠይቁ ቦታዎች አሉ። ለምሳሌ የፕሪስክራይበሩ ስም፣ ስልክ፣ ፊርማና የመሳሰሉ መረጃዎች የግድ መሞላት አለባቸው። ምክንያቱም የፕሪስክራይበሩ ስምና ስልክ ካለ የተጻፈው ፕሪስክሪፕሽን የማይነበብ ቢሆን እንኳ ዲስፔንሰሩ ወደ ጻፈው ሰው ደውሎ ማብራሪያ መጠየቅ ይችላል። ካልሆነ ግን ለዲስፔንሰሩ የሚያስቸግር ሊሆን ይችላል። እንግዲህ ፕሪስክሪፕሽን ግልጽ ሆኖ መጻፍ ካለበት ይሄ ዋናው ስታንዳርድ ከሆነ ለሁሉም ፕሪስክሪፕሽን ጻፊዎች ባለሙያዎች ግልጽ ሆኖ መጻፍ ካለበትና ግልጽ ሆኖ ወይ የማይነበብ ሆኖ አለመጻፉ የሕክምና ስህተት ማስከተል የሚችል ከሆነ ታዲያ ብዙ ጊዜ ለምንድን ነው አብዛኛው ፕሪስክሪፕሽን የማይነበበው? ቅድምም በስክሪኑ ላይ እንዳየነው ለማንበብ የሚያስቸግሩ ናቸውና ለምንድን ነው እንደዛ የሚሆነው? እሱ እንግዲህ ጥናት የሚፈልግ ጉዳይ ነው፣ መጠናት አለበት ባይ ነኝ። እንግዲህ ጥያቄዎችን እዚሁ ላይ ጨርሳለሁ። አብረውኝ ስለቆዩና ለጥያቄዎች ሰፋ ያለ ማብራሪያ ስለሰጡ እጅግ አመሰግናለሁ። ሌላ ጊዜ ደግሞ በሌላ ርዕሰ ጉዳይ ላይ
አብረን ለመወያየት እንደምንገናኝ ተስፋ አደርጋለሁ። ለዛሬው ግን እጅግ አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። ቴንክ ዩ። ውድ ተመልካቾቻችን አብራችሁን ስለቆያችሁ እናንተንም እናመሰግናለን። በቀጣይ በዚህ ጉዳይ ላይ የተሰራ ጥናታዊ ጽሑፍ ይዤላችሁ እመጣለሁ። እስከዚያው ሰላም ቆዩ። ቴንክ ዩ።